ሰላም ሰላም፣ ይህ ኢትዮ ኤክሴል ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ከቪዲዮቹ ጋር ኡስማን ነኝ። አብረን እንቆየው። እንደተለመደው ዛሬ የምናየው በአንድ ኤክሴል ወይም በትንሽ ደቂቃው በ20 ደቂቃ የሚሆን ቆይታ ውስጥ በርካታ ነገሮችን ለማየት እንሞክራለን። የተለያዩ ነገሮች ናቸው። ለምሳሌ ብድርና የብድርና ቁጠባ ተቋማት ወይም ደግሞ እኛ ብር ሴፍ ስናደርግ ይሄን ያክል ብር በዚህ ያክል ጊዜ በዚህ ያክል ኢንትረስት እየታሰበ ቢቀመጥ ለዚህ ያክል ዓመት ቢሆን ወይም ደግሞ ይሄ ዓመት ይሄን ያክል አማውንት ተሰጥቶን እንዴት አድርገን ዲቫይድ አድርገን ለ20 ዓመት ለ15 ዓመት በዚህ ፐርሰንት ሊቀመጥ ይችላል የሚለውን ነገሮችን ባጭሩ ለማየት እንሞክራለን። አንዳንድ ኤረር ስንሰራ ይመጣብናል፣ ኤረር ሜሴጆች፣ እነሱ ነገሮችንም እናያለን። አንድ 5 አይነት ቀላል የሚባሉ ፎርሙላ ግን በጣም ማወቅ ያለብን ነገሮችን በዚህ ቪዲዮዎችን ለማየት እንሞክራለን። ይሄ ቻናል ዋና ዓላማው ኤክሴልን በጣም ቀላል ለማድረግ እና ሰዎች ቢሮአቸው ውስጥ የሚፈጇቸውን ሰዓቶች በቀላሉ እንዲከውኗቸው ለማድረግ ታስቦ የተከፈተ ቻናል ነው። ስለዚህ ለቻናላችን አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ሌሎችን በማጋራት አብራችሁ እንድትቆዩ ጋብዛችኋለሁኝ። የዚህ የምንለማመድበትን ቪዲዮ እንደተለመደው ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ዳውንሎድ አድርጋችሁ መከታተል ትችላላችሁ። አሁን በቀጥታ ወደ ቪዲዮ። እሺ፣ በቀጥታ ወደ ቪዲዮችን ስንገባ ይህንን ይመስላል። ስለዚህ ዛሬ የምናየው አግሪጌት ኢዴት ቹዝ ኢፍ ኤረር ኤፍቪ ኤንድ ፒቪ ምንድን ናቸው? ፊቸር ቫሉ እና ፕሬዘንት ቫሉ ነው። ጎል ሴክ እነዚህ ነገሮችን ዛሬ ቪዲዮችን ላይ እናያለን። ስለዚህ በቀጥታ ወደ ትምህርታችን እንገባለን ማለት ነው። አግሪጌትንም ለምረው የምንጠቀመው ለምሳሌ አሁን አንድ ስቴሽነሪ የእነኝን ነገሮች ሽጧል። እችን ፔን ላርጋት ችግር የለውም። ኦኬ፣ እዚህ ያሉትን እቃዎች በዚህ ብር ሽጧል። ደዝን ማተር ተቫሉ። አሁን ለማየት የፈለግነው ነገር ምንድን ነው? ድምራቸውን ስንሰራ እዚህ ጋር ኢረር ያመጣብናል፣ ያስቸግራል። ለምሳሌ ቢኮዝ ሰም ስንለው ከዚህ እዚህ ያሉትን ደምር ብዬ ብራኬት ብዘጋና ኢንተርቨለው እዚህ ጋር የቺኖ ምልክት ያመጣታል፣ ኢረር ምልክት ነው። እነኚህ እያሉ መደመር አይችልም። እኛ ደግሞ ይሄ የኛ ቫሉ አይደለም፣ ግን መደመር ግዴታችን ነው። የተሰሩት የተሸጡትን እቃዎች ብቻ ማለት ነው። ስለዚህ ይሄ ነገር ስለሚያስቸግር ምን እናደርጋለን? እዚህ ኳስቱ አግሪጌት እንለዋለን ማለት ነው። ጂጂ ስንጽፍ አግሪጌት ይመጣልና ወይም በአግሪጌቱ መሰረት ምን ነው የምንጠቀመው? ሰም የምትለውን 9 ቁጥር እንጽፋለን፣ ወይም ደብል ክሊክ ማድረግ ይችላል። 9ን መጻፍም እችላለሁ። ከዛ በኋላ ምንድነው የሚሆነው ማለት ነው? ኮማ ነው የምናደርገው ማለት ነው። አሁን ምን እንዲሰራልን ነው አግሪጌት ውስጥ የገባ ነው? ኢግኖር ኢረር ቫልዩ 6ኛ ላይ ያለችው ነው። እነኚህን ለእናንተ እንዳይመቻችሁ አድርጋችሁ አይታችሁ መስራት ትችላላችሁ። አሁን የፈለኩት ኢግኖር ኢረር ቫልዩ 6ኛ ላይ ያለች 6 ቁጥርን በቀላሉ ኪቦርድ ላይ መጻፍ ይችላል። ኮማ አደረኩለት። አሁን አሬውን ስጠኝ ይለኛል። ከየት እስከየት ያሉት ልደምርልህ። ኦኬ፣ ኮንትሮል ሺፍት ዳውን ሾርት ከት ያው ስለደጋግመ ታቋታላችሁ ብዬ ነው። ከዛ ብራኬቱን ዘጋሁትና ኢንተር አልኩት። በቀጥታ ድምሩ እንደምር አስቀምጣል ማለት ነው። ብር ከሆነ እዚህ ጋር ራይት ክሊክ ማድረግ፣ ፎርማት ሴልስ ማድረግ፣ ከዛ ልክ ሲያመጣ ነምበር አድርጎ ወይ በዴሲማል እንዲያስቀምጥ ወይ በከረንሲ እንዲያስቀምጥ በዶላር በብር ነው ብለን እናስብና ይሄን ያስቀምጥልናል ማለት ነው። ስለዚህ እንደዚህ አድርጎ ማግኘት እንችላለን። ስለዚህ ኤረር ሜሴጆች ቢኖሩ እሱን ስኪፕ አድርጎ እንዲደምርልን ለማድረግ እቺኛውን ቴክኒክ እንጠቀማለን። በቀጥታ ወደ ሁለተኛው ቪዲዮችን እንገባለን ማለት ነው። ሁለተኛው ቪዲዮችን ጋር ምን እናገኛለን እንበልና አሁን ይሄ ወራቶች ናቸው። ፌብሩዋሪ 26 አለ። ከዛ እየቀጠለ በወር እየጨመረልን እንዲሄድ ፈለግን። አሁን ሰው እዚች ጋር እዚህ ኳስቱ ብዬ ይሄ ሲደመር 1 ብለው ፌብሩዋሪ 26 ነው የሚለው። እየጨመርኩትን ብሄድ በዛው ልክ እየጨመረልኝ ነው የሚሄደው ማለት ነው። እሺ፣ እንደውም ደጋገማቸው። ኮንሶል አር ብናደርገው
ይህንን አሁን ብናደርገው አንድ ቀን እየጨመረ ነው ሄደው። እኛ ግን ማርች፣ ኤፕሪል፣ ሜይ፣ ጁን እያለ እንዲሄድ ነው የፈለግነው። ስለዚህ ይህንን እናጠፋና ምን እናደርጋለን? እዚህ ኳርስቱ ኢዴት ችኛዋን እንነካትና ስታርት ዴቱን ያው እዚች ጋር አስቀምጦ ስታርት ዴቱ ኬት ላድርገው ይላል። ከዚህ ተነሳ። ኦኬ ኮማ በስንት እየጨመርክ በአንድ ኢንተር ከኪቦርዳችን ላይ ነካለን። ከዛ ሽፍትን ይዘን ወደ ቀኝ ያለችው ከኪቦርዳችን ላይ እንነካትና ኮንትሮል አር ነው የምንነካው ከኪቦርዳችን። እሱን ስንነካው በዚህ በሚታየው መሰረት በወራቶች አድርጎ ይሰጠናል ማለት ነው። ስለዚህ በእንደዚህ መንገድ ወራቶችን በቀላሉ መስራት እንችላለን። ግልጽ ነው ይመስለኛል። እንግዲህ ያው ካልገባችሁ እንደተለመደው ኮሜንት ሴክሽን ላይ ጠይቁኝ፣ ተመልሰን ሄደን እንሰራባቸው። ሌላኛው ቹዝ ነው። ቹዝን ስንሰራ ምንድነው የምንጠቀመው? ቹዝን ስንሰራ እዚህ ጋር ሴናሪዮ አለ። ብዙ ጊዜ እችን ነገር የሚጠቀሙት እንትኖች ናቸው፣ የፋይናንስ ባለሙያዎች ይረዱኛል ብዬ አስባለሁ። የቢዝነስ ሞዴሎችን ስታዘጋጁ በምን አይነት መንገድ ነው እቃዎቹ የተሸጡት፣ በምን አይነት መንገድ ነው ሴልሳችን ወይም ኢንከማችን የሚሉትን ነገሮች ሃየር ሌቭል ላይ ያሉት ሰመራይዝ አድርጎ ለማየት ስለሚጠቀሙ እዛ መንገድ እኔ በአመት ነው የከፈልኩት። በወራት መከፋፈል ይችላሉ። ፐር ዊክ ኢንዲፔንደንስ አስፐር ዩር አክቲቪቲስ ማለት ነው። ስለዚህ እዚህ ጋር ምን አለ? ረቨኑ አለ፣ የምናስገባው ገቢ አለ፣ ኤክስፔንሳችን አለ። ብራኬት የሚያደርግባቸው ኔጌቲቭ ቫልዩ ስለሆኑ ነው። ከዛ ፕሮፊታችን አለ። ስለዚህ አሁን ከዚህ ላይ ሲቀነስ ያው ወጪ ይቀነስ የለ ከገቢ ላይ ወጪ ሲቀነስ እዚህ ጋር የመጣው ብር እዚህ በቀይ የተጻፉት ጋር ምንድነው የኛ ፕሮፊታችን ነው ማለት ነው። አሁን አራት አይነት ሴናሪዎችን እዚህ ጋር እናያለን። አንደኛው ሴናሪዮ ምንድነው? ቤስት ኬዝ የሚባለው እነኝን ብንሸጥ። ሁለተኛው ኖርማል ኬዝ የሚባሉት እነኝን በዚህ ሬንጅ ውስጥ ቢሸጥ። ወረስት ኬዝ አለ፣ ሎስ አለ፣ ደግሞ ኪሳራም ጭምር ያለበት ማለት ነው። እኔ ተርሞቹን በዚህ መንገድ ከፋፍያቸው ነው። እናንተ በተመቻችሁ መከፋፈል ትችላላችሁ። እዚህ ጋር ምንድነው ያደረኩት? እዚህ ኳርሱ አድርግና ቹዝ የምትል ኦፕሽን አለች። ቹዝ የምትል ፈንክሽን እንትናለች፣ ፎርሙላ አለችን። ታብነ ካለሁ ከዛ በኋላ ከየት ነው የሚመርጥልኝ? ከዚህ ላይ ነው የሚመርጥልኝ። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ። ያ ማለት ወርቅ እንደማግኘት ብር፣ ነሐስ እያለ እንደመሄድ ነው። ስለዚህ ቤስት ኬዝ አለ፣ ኖርማል የሚሉትን የከፋፈለ እንዲያለ እናደርጋለን። ሶቺ ነገር ድራግ ስናደርግ እንዲያወስድብን እንደተለመደው ሎክ እናደርጋታል። ኤፍ4ን ነክተን ሎክ እናደርጋታል። ኮማ እናደርግና አሁን ቫልዩ 1 ማን ነው? አንደኛ ቤስት የሚባለው ይሄ ነው። ኮማ እናደርጋለን። ሁለተኛ ቫልዩ 2 ይሄ ነው። ሶስተኛ ይሄ ነው። ኮማ እያደረኩ መደርደር ነው። 10ም 50ም ካለ ወታች ኮማ እያስገባን መደርደር ነው የሚሆነው ማለት ነው። እንደም ብራኬት እንዘጋለን። ስለዚህ አሁን ሶስተኛ ላይ ካለ 33,000 ብር ነው ማለት ነው። በሶስተኛ ሌቭል ወረስት ኬዝ ላይ ነው ያለን፣ ምክንያቱም ትርፋችን 1,000 ብር ነው ማለት ነው። ይሄንን ለነኝም ለመስራት እናደርጋለን። ማውሳችን እንለቅና ሺፍትን ይዘን ወደ ጎን እንነካለን። ራይት ክሊክ ራይት አሮ እንነካለን። ሺፍትን ይዘን ከዛ ከኪቦርዳችን ላይ ኮንትሮል አር እሷን ስንነካት በሙሉ ይሰራልናል ማለት ነው። አሁን ስራው የሚሰራው እዚህ ጋር ነው ያለችው። አንድ ቁጥር ብነካ አንድ ቁጥር ምንድነው? ቤስት ኬዝ ነው አይደለ? እዚህ ጋር ያሉትን በሙሉ ያወጣቸዋል። አንድ ቁጥር ስጽፍለት ትርፋችን ይሄ ነው። ከወጫችን ላይ ተቀናንሶ ትርፋችን 68,218። እነኚህ ቤስት ሴናሪዎች ናቸው። እሺ ሁለተኛ ሌቭል ላይ ሁለት ቁጥር ነክቼ ኢንተር ስለው ትርፋችን ይሄ ነው። ከዚህ ላይ ነው የሚያወጣቸው። ኖርማል ነው ማለት ነው። 18,000፣ 7,000፣ 100,000። ሶስተኛው ላይ ማን አለ? ወረስት ኬዝ። ይሄ ቀይ እንዲያበራ ያደረኩበት ከዚህ ከ32,000 በታች እንዲመጣ ሲመጣ እኔ ከስተማይዝ ስላደረኩት ነው። ቀይ እንዲሆን ከዚህ ሌቭል በታች እንዴት ነው የሚሆነው የሚለውን ለማየት ከተፈለገ እዚህ ሆም ፔጅ ላይ እንመለስና ኮንዲሽናል ፎርማቲንግ ጋር እንሄዳለን። ከዛ ሃይላይት ዘ ሴል ሩልስ ለዛ ስንት እንዲሆኑ ከስንት ሲሆኑ
ቀይ ላብራባቸው። ስለዚህ እኔ ከ25 ሺህ ብር በታች ከሆነ ትርፋችን ሴሌክት ያደረግኩት ያችን ስለሆነ ችኛውን ሴሌክት ማድረግ ያለብን እነኚህን ሶስቱን ስለሆነ ኮንዲሽናል ፎርማቲንግ ሃይላይት ከለሮቹን ሃይላይት ከስንት በታች ሌዛን ሲሆኑ ከ19500 ኦር ትርፋችን ለምሳሌ ከ15000 ብር ከ15000 1 ብር ጀምሮ ከሆነ ከለሪንጉ ምን አድርገው ፊል ዊዝ ሬድ ላይ ይሄን አዘዝኩት። ከዛ ሴናሪዎቹን መከተል ነው። 3 ሲነካ ቀይ ያበራል፣ 1 ሲነካ ግን ቀዮቹ ይጠፋሉ ማለት ነው። ስለዚህ ኖርማል ወይም ቤስት ሴናሪዮ ላይ ያለን። በቀጥታ ወደ አራተኛው ትምህርታችን እንገባለን ማለት ነው። አራተኛው ጋር ስንገባ ፕሮፊት ማርጂን ነው መስራት የፈለገው። ፕሮፊት ማርጂንን ደግሞ እንዴት አድርገን ነው የምንሰራው? ኢዝ ኢኳልስ ቱ ፕሮፊታችን ሲካፈል ለረቨኑ ነው ለምንሰራው ብዬ ኢንተር አልኩት። አልሰራውም። ኤረር ሜሴጅ አመጣ። ምክንያቱም ከማን ጋር ላካፍለው አይቻልም። ግዴታ በሁለቱም ሳይድ ላይ ያሉት መኖር ስላለባቸው ሽፍትን ተጭኜ ወደ ቀኝ አሮን ነካና ኮንትሮል አር ስጫ ነው ይሄኛው ኤረር ሜሴጅ ያመጣል። ቅድም የሰራነውን አይነት የአግሪጌት ስራ እዚህ ጋር አንጠቀም፣ ዲቪዥን ላይ ነው ያለው። ስለዚህ ምን ያርገው ስናየው ጉድ ሉክ የለውም አይደል? ምን እናደርጋለን? ኢፍ ኤረር ቺኛን ደብል ክሊክ እናደርጋታለን። አሁን ችግር ካለ ኮማ አድርገን ኮት እንከፍታለን፣ ኮቴሽን እንደን መልሰን እንዘጋታለን። ባዶ አድርገው ለማለት ነው። ኢንተር ስናደርገው ባዶ ይሆናል። እዚህ ጋር እንመለስና ሽፍትን ይዤ ወደ ቀኝ እነካለሁ። ከዛ ኮንትሮል አር መንካት እንቀጥላለን። 2 ፖይንቶች ይቀሩናል። እነሱን ካየን በኋላ ወደሚቀጥሉት ቪዲዮቻችን እናልፋለን። ስለዚህ እዚህ ጋር የምናየው ደግሞ ሞር ለፋይናንስ ሴክተር ላይ ያሉት እነዚህ ነገሮች ይጠቀሙ ይችላል። በተለይ ማይክሮ ፋይናንስ ላይ አበዳሪ ተቋማት ኢንተረስት የሚሰሩ ለከስተመሮች አሁን ብዙ ጊዜ ያለሁኝ በስክሪፕቱ ተጠቅመው የካልኩሌተር ተጠቅመው ከሚያስረዱ እችን ነገር በቀላሉ ቢሰሯት በቃሉ ዲሞንስትሬት ለማድረግ ተመቻችና ለማስረዳትም ትሆናል። ስለዚህ ፊቸር ቫልዩን እና ፕሬዘንት ቫልዩን በኤክሴል እንዴት እንሰራዋለን የሚለውን ነው የምናየው። የመጀመሪያው ፊቸር ቫልዩን ፊቸር ቫልዩ በኤክሴል ኤፍቪ ተብሎ የተቀመጠው ምንድነው የተፈለገው ለመስራት? ፕሬዘንት ቫልዩ አለን፣ አኑዋል ፔመንት አለ፣ ይርስ አለ እና ኢንተረስት ሬት አለ። ለምሳሌ ፕሬዘንት ቫልዩ አሁን ያለኝ ኢኒሻል ዲፖዚት ነው እዛ ጋር ሴቭ ያደረኩት። አኑዋሊ ፔመንቴ 5000 ነው ብለን እናስብ። ከዛ በ20 ዓመት የሚከፈል ነው። በ8% ሬት ያስቀመጥኩት አድ እያደረገ መሄድ ከሆነ አት ዘ ኤንድ ኦፍ ከ20 ዓመት በኋላ ምን ያክል ይሆናል የሚለውን ለማየት ስንሞክር እዚህ ኳስቱ እናድርግና ኤፍቪ ነው የምናውቀው ፊቸር ቫልዩ ማለት ነው። በአብሪቬሽን ነው የሚቀመጠው። ይሄ ፊቸር ቫልዩ ላይ ሬት ነው። እዚህ ጋር ጥቁሩን ያየችው ከታች ያለችውን እየተከተልን ስንሄድ ሬቱን አስገባልኝ ነው የሚለው። ከዛ ኮማ እናድርጋለን። የሚከፈልበትን ጊዜውን ነው እዚህ ጋር የምናስቀምጥበት። ከዛ አኑዋል ፔመንቱን ሪፔመንቱን ለማለት ነው ፔመንት ያለው እንደን እዚህ ጋር ያለውን አሁን ያለንን ፒቪ የምትለው ፕሬዘንት ቫልዩ አሁን ያለንን ይጠይቀናል ማለት ነው። እሱን እንሰጠዋለን። እንደን ብራኬት መዝጋት ነው። በቀላሉ ሰራ ነው ማለት ነው። ስለዚህ ከ20 ዓመት በኋላ ይሄን ያክል ብር ከነ ኢንተረስቱ ማግኘት እንችላለን። ኦኬ እቺኛን ያው ባዶ ነው ልትሆን የምትችለው ከዚህኛው ወስጃት ነው። እዚህ ኮርስ አድርጌ ወስጃት ነው ከሲኤት ላይ ወይም ከዚህኛው ፊቸር ቫልዩ። አሁን ፊቸር ቫልዩ ተሰጥቶን ይሄንን ብር ወደ ኋላ ከፋፍለን ኢኒሻል ወይም ይሄን ያክል ብር ያለው ሰው ወደ ኋላ በ20 ዓመት አስቀምጦ በ8% ሬት ስንት ኢኒሻል ላይ ቢነሳ ነው ይሄን ያክል ብር ከ20 ዓመት በኋላ የሚደርሰው የሚለውን ለማየት ስንሞክር ምንድነው የምናደርገው? አሁንም ተመሳሳይ ፎርሙላ ጋር እንመጣና ቅድም ፊቸር ቫልዩ ነበር የሰራው። አሁን ፕሬዘንት ቫልዩ ተጠየቀን ፒቪ ነው የምናስገባው። ፕሬዘንት ቫልዩ ከኪቦርድ ላይ እናስገባልታለን። ከዛ በኦርደሩ መሰረት ነው የምንሄደው። ሬቱን እናስገባለን፣ ኮማ የሚፈጅበትን ጊዜ፣ ከዛ በየጊዜው የምንከፍለውን ፔመንት፣ ከዛ ፊቸር ቫልዩ እናስገባና ብራኬት ስንዘጋ ይሄን ያክል ብር ይመጣል። which is ሁለቱ ተመሳሳይ ሆኑ ማለት ነው። ስለዚህ በዚህ መንገድ በቀላሉ ዴሞንስትሬት ማድረግ እንችላለን ማለት ነው። ይሄንን ማድረግ ቀላል እንዲሆንልን ያደርገናል ማለት ነው።
ሌላኛው ጎልሴክ እናያለን። ጎልሴክን ስናይ እዚህ ጋር ችኛዋን ቫልዩ ዲሌት ላርጋትና እንደዚህ ሆኖ መጣለን። ለምሳሌ 50 ፓኬጅ ነው የተሸጠው ብለን እናስብ። አሁን ይሄ በሴልሳችን መሰረት ምን ብሎ ካምፓኒው ታርጌት አወጣ? ከ10,000 ወይም ከ15,000 ብር በላይ ዛሬ ከተሸጠ ቦነስ አስባለሁ ለሰራተኞቹ ለቲሙ ብሎ ዳይሬክሽን ሰጠ። አሁን ስንት ቢሸጥ ነው አንዱ የሚሸጥበት ፕራይስ ይሄውና፣ ቫሪያብል ኮስት እና ፐርማነንት ኮስቶች አሉ። እነሱ እዚህ ጋር ተሰባስበዋል፣ እዚህ ጋር ካልኩሌት ይደረጋሉ። አሁን ስንት ቢሸጥ ነው ይሄኛው 15,000 ሊሆን የሚችለው የሚለውን እንስራው። ታርጌታችን ለምሳሌ 80 ብሸጥ ይመጣል አይመጣም? ስለዚህ 120 ብሸጥስ? እንደዚህ አይነት ትራይንድ ኢረሮችን ከምንሰራ በቀላሉ ኤክሴሉ በቃ ታርጌቱ ስንት ብሸጥ ነው 15,000 የሚመጣልኝ የሚለውን እንዲሰራልን ማድረግ እንችላለን። ስለዚህ እዚህ ጋር ክሊክ እናደርግና ዳታ የምትለው ጋር እንገባለን ከታባችን ላይ። ከዛ ዋቲፍ አናሊሲስ የምትል እዚህ ዳታ ታብ ላይ ትታያለች ሁላችንም ጋር። ይሄኛውን ጎል ሴክ እንለዋለን፣ ምክንያቱም ታርጌት አይደል የፈለግነው። ጎል ሴክ የምትለውን ነካትና እዚህ ጋር ክሊክና ካልተደረገ ማለት ነው ያደርግልናል እሱ ራሱ። ከዛ ቫልዩ ስንት ነው ታርጌታችን? 15,000 ከኪቦርድ ላይ እናስገባልታለን። ማንም በመቀየር አሁን እዚህ ጋር ችኛዋን ክሊክ ባረጋት ብሩን በማብዛት ነው ሽጡ ከተባለው ብር እጥፍ አድርጎ ያስቀምጣል። ኖ ፕሮዳክቲቪቲ ለመጨመር ምንድነው የማርኬት ፕሮዳክቲቪቲያችን ለመጨመር የሚሸጠውን አይተም መጨመር ነው የሚሻለው። ስለዚህ ይሄኛውን ጨምርልኝ ይለዋል። አድ አድርገን ብዙ ብንሸጥ ስንት ብንሸጥ 15,000 እንደርሳለን የሚለውን ስነካው ዩሲ እንዴት ካልኩሌት እንደሚያደርገው በቀላሉ ይሄን ያክል 15,000 ለማግኘት 3,337 የሚሆነውን ሽጠን ኔት ፕሮፊታችን ይሄንኝ ተቀናንሰው ማግኘት መቻል አለብን። እዚህ ጋር ግን ስናየው ለምሳሌ በካርቶን ከሆነ የሚሸጠው ዕቃና በፍራክሽን የማይሸጥ ከሆነ ያስቸግራል። እንደዚህ አይነት ግማሽ ካርቶን አይሸጥም። ስለዚህ እዚህ ኮርሱን እንነካና ማጠጋጋት እንሰራለን። በማትስ ያለችዋን ራውንድ አፕ አድርገን ታብ ከነካን በኋላ ኮማ ወደ 0 አስጠጋው እንለዋለን። ከእንትን በላይ ያለው እዚህ ኮርሱ እናድርገው። አኪዩሬት የሆነ ቁጥር ይሰጠናል። 3,338 ፓኬጅ ብንሸጥ 15,002 ብር ያን ያክል ብር ፕሮፊት ማግኘት እንችላለን። ስለዚህ በዚህ ታርጌት መሰረት መስራትና ታርጌታችን አቺቭ ማድረግ እንችላለን ማለት ነው። በዛሬው ትምህርታችን ያየነውን ጠቅለል ለማድረግ ያክል አግሪጌት መሀል ላይ ኤረር ሜሴጆች ካሉ እንዴት አድርገን እንሰራለን፣ ዲቪዥኖች እንደዚህ አይነት ኤረር ሜሴጆች ያሉ እንዴት መደመር እንችላለን የሚለውን አየን። ኢዴት አውቶማቲካሊ በአመት እንዴት ይከፋፍልናል የሚለውን አይተናል። ቹዝ በሴናሪዎችን እየመረጠ ቤስት ሴናሪዮ እና ኖርማል ሴናሪዮ፣ ይሄ ብዙ ጊዜ ታርጌት ከሚሰሩ ካምፓኒዎች ጋር ነው የሚሆነው። ኢፍ ኤረር ሜሴጅ እንዳይታይ ማድረግ እንዴት እንችላለን? ፕሬዘንት ቫልዩ እና ፊቸር ቫልዩን አይተናል። ጎል ሴክን አይተናል። ስለዚህ እነኚህ ላይ ጥያቄዎች ካላችሁ መጠየቅ ስላላችሁ እንዳልኳችሁ ዲስክሪፕሽን ላይ ፋይሉ ተቀምጧል። ከዛ ላይ አወርዳችሁ ኤክሰርሳይዝ አድርጉት። በቀጣይ እንዲሰራ የሚፈልገውን ኮሜንት ላይ አስቀምጡልኝ፣ አየዋለሁ። አመሰግናለሁ።